የተወሰነ ቢዝነስ አካባቢ ያሉ ሰዎች ባንክ ብናቋቁም የሚል ሀሳብ መጣ። አንድ ላይ ተዋየን። ምን የሚል ባንክ? ኦሮሚያ ኢንተርናሽናል ባንክ። ይሄ ባንክ ይዘልቃል ወይ? ይሄን እንደዚህ ስም ይዞ ሄዱ ይባል። አንድ ትልቅ የሀገሪቱ መሪ ነበርና ካዋጣቸው ይሄዱ ተዋቸዋል እና አዋጣውን እዚህ ደርሼ ማየት በጣም ደስ ይለኛል። በህይወት ኖሮ በሰማ ኖሮ የደረስንበትን ደስ ይለኝ ነበር። በስም ላይ ብዙ ክርክር ነበር። ብሔራዊ ባንክም ሄዶ ሪጀክት የሆነበት ጊዜ ማለት በብዙ ክርክር ኤኒዌይ ለመጨረሻ ለማግኘት ሞክረናል። የሆነ ሆኖ ይህንን ባንክ ለማቋቋም ስምምነት ላይ ተደርሶ የፕሮጀክት ጽሕፈት ቤት አቋቁመን የፕሮጀክት ላይ የሚሰሩ ሰዎች ባለሙያዎችን ቀጥረን ስራውን ጀመር። አልተመሰረተም፣ ካፒታሉ አልሞላም። ካፒታሉ ደግሞ ጣሪያው በአንድ ጊዜ መንግስት አንስቶ ሰማይ ላይ ያደረሰው። የኛ ህዝብ ደግሞ ገንዘብ የለውም፣ ያለውም ደግሞ ይፈራል። ባልተለመደ ነገር ኢንቨስት ማድረግ ሁልጊዜ የሳይኮሎጂካል ችግር ነው። ብሔራዊ ባንክ የሚጠይቀውን የ75 ሚሊዮን ብር ሪኳየርመንት በአጭር ጊዜ የማሟላት ቻሌንጅ ነበር። በዛን ጊዜ በቢዝነሱ አካባቢ የነበሩ የኦሮሞ ተወላጆች በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ኢትዮጵያ ኦሮሚያ ክልል ተንቀሳቅሶ ሼር ለመሸጥ ሞክሯል። የኛ ሰው ሞራል በጣም ከፍተኛ ሞራል ነው እንጂ ጠርቀም ያለ ብር ወይም የሚያረካ ብር ብዙም አልነበረው። ግን እግዚአብሔር ይመስገን ፍቅር ስላለው ለባንኩ ያለውን ከ4000 ብር ጀምሮ ነበር ሼር የምንሸጠውና የኔ ቢጤ ደሃ ሁሉ 4000 ብር ከቋጠራት ላይ አምጥቶ ነበር የኦሮሚያን ባንክ ሼር ሲገዛ የነበረው ማለት ነው። በዛ ሰዓት ጉጉት ነበረው፣ ህዝቡ ፍላጎት ነበረው፣ ድጋፎች ነበሩ፣ ከተለያዩ ያገባኛል ባዮች ድጋፎች ነበሩ። ስለዚህ እዚህ እንደሚደርስ ይታመን ነበር። ቃል ገብተው የነበሩ አንዳንድ ሜጀር ሼር ሆልደሮች ቃል የገቡትን ገንዘብ መክፈል ባለመቻላቸው አክሲዮን ሽያጩ በመላ ኦሮሚያ እንዲካሄድና ህዝብን ያሳተፈ ባንክ እንዲሆን ስለተወሰነ በመላው ኦሮሚያ ተንቀሳቅሶ አክሲዮኖችን መሸጥ፣ ያንን ደግሞ በዚህ ሂሳብ ማስገባት ቀላል ስራ አልነበረ። ያኔ ካፒታል ለመሙላት በተቸገርንበት ጊዜ የኦሮሚያ ክልላዊ መንግስት የተለያዩ ኢንተርፕራይዞች በዱላ አማካይነት የተለያዩ ኢንተርፕራይዞች ያንን ገንዘብ አምጥተው ከፍ ሲያደርጉልን አሁን ሌላውም ልብ አግኝቶ ወኔውም ተነሳስቶ ሁሉም ትንሽ ገንዘቡን ጨምሮ ሪኳየርመንቱን ለማሟላት ቻለ ማለት ነው። ዛሬ ላይ ሆነን ስናይ እኛ በዛን ጊዜ ባንኩ ሲከፈት 40 ታፔላዎችን ኦሮሚያ ኢንተርናሽናል ባንክ የሚል ትላልቅ ከተሞች ውስጥ ከከፈትን 40 ብራንቾችን ከከፈትን ትልቅ ይመስለን ነበር። ራዕያችን እንደዛ ነበር ከነበረው ሁኔታ አንፃር ማለት። ዛሬ 500 ብራንቾችን ስናይ ትልቅ ለውጥ። ደንበል ጻፍቱ ነው መጀመሪያ የከፈትነው። ከዛ በኋላ 25 ብራንች ነው በአንድ ቀን ከፍተን አገልግሎት መስጠት የጀመርነው። ከግል ባንኮችስ ማንም የትኛውም አልከፈተም ነበር በዛን ጊዜ። ዛሬ 500 ደርሰናል። ብዙ ሰራተኞች በሺዎች የሚቆጠሩ ሰራተኞች አሉ። ይሄ ትልቅ ደስታ ይሰጠናል። በጊዜው እንግዲህ ከነበረው ሁኔታ ባንኩ ተመስርቶ በዚህ ደረጃ ይደርሳል የሚል ብዙዎች ይጠራጠሩ ነበረ። ያጠራጥራል። ምክንያቱም አዲስ ልምድ ነው፣ እንደዚህ ተደርጎ አያውቅም በዚህ ስኬል። ስለዚህ የሚጠራጠሩ ነበሩ። ነገር ግን የተወሰኑ ሰራተኞች ደግሞ በጣም ኮንፊደንስ የነበረን አለ ማለት ነው። የባንክ ተመስርቶ ትልቅ ደረጃ እንደሚደርስ ኮንፊደንሱ ነበረን። በቁጥር 13ኛ ሆኖ የተፈጠረው ባንክ የፈጠረው ንቅናቄ በተለይ የተደራሽነትን ችግር ከመቅረፍ አኳያ ልዩ ትኩረት ነበር የተሰጠው እና ማህበረሰቡ በቀጥታ የኛን ባንክ አገልግሎት በተዘዋዋሪ ደግሞ ከኛ ጋር በውድድር መንፈስ እኛው አቅራቢያ የከፈቱ ባንኮችን አገልግሎት ተቋዳሽ መሆን ችሏል። ኢትዮጵያ ዛሬ ላይ ለደረሰችበት ባለብዙ ቅርንጫፍ የባንክ ቅርንጫፎች አገልግሎት ኦሮሚያ ባንክ ታሪካዊ ምክንያት ነው ማለት ይቻላል። ከመጀመሪያው ለነበረ ሰው እንደኔ ላለው ሰው በጣም አስደማሚ ነው አሁን የደረስንበት ሁኔታ።
ጊዜው አጭር ነው። 15 ዓመት ነው። 15 ዓመት ብዙ አይደለም። በ15 ዓመት ውስጥ ከዜሮ ተነስቶ ዛሬ ይህንን አስተማማኝ ኢንስቲትዩሽን መፍጠር መቻሉ ራሱ አስደማሚ ነው። ትልቅ ለውጥ፣ ፈንዳሜንታል ለውጥ። ባንኩ ይሄን ሁሉ ሪሶርስ ይዞ ሲታይ ትልቅ ለውጥ ከሰው ከፋይናንሻል ከነን ፋይናንሻል ሀብት አንጻር ባንካችን አሁን ያለበት ጥሩ ደረጃ ላይ ነው ያለው። እንግዲህ ዛሬ ላይ ስናይ ይሄ አሁን እኔ አንዳንድ ከክፍለ ሀገር ወደ ወረዳ ወደ ዞን አካባቢ ኦሮሚያ ባንክ የሚል ስመለከት በጣም ነው የሚያስደስተኝ። ምክንያቱም አንድ ገበሬ እርሻውን አርሶ ብሎ ገንዘቡን ይዞ መጥቶ የት ላስቀምጥ ሲል ኦሮሚያ የሚለውን ሲያይ ምን ያህል እንደሚደሰት ነው የሚመለከተው። በእኔ በኩል ሁልጊዜም ምንም ነገር ካለመሞከር መሞከሩ ይሻላል። ያ ሙከራ ተደረገ፣ ችግሮች ነበሩ፣ ውጣ ውረድ ነበረ፣ ግን ተሳክቶ ባንኩ ተመሰረተ። ባንኩ ተመስርቶ ዛሬ በመላው ኢትዮጵያ ትላልቅ ብራንቾች አሉት። ከፍተኛ የሰው ኃይል ቀጥሯል። ካፒታሉ አሳድጓል። የራሱ ህንፃ በጊዜ ባለቤት መሆን ችሏል። ለተለያየ ማህበራዊ ፍላጎቶች አስተዋጽኦ አድርጓል በብዙ ሚሊዮኖች። ብድር ላይ ቦርድ እንዳይወስን ያደረግነው እኛ ነን። አንድም የባንክ ብድር እኔ ባለሁበት ጊዜ አይሆፕ ያን ትራዲሽን ያለ ይመስለኛል። አሁንም በቦርድ የተወሰነ የብድር ነገር የለም። ኦሮሚያ ባንክ አንድ የሚታወቅበት የኢስላሚክ ባንኪንግ ወይም ኢንትረስት ፍሪ ባንኪንግን ወደ ሀገር ውስጥ ኢንትሮዲውስ በማድረግ ነው። ብዙዎቹ በተለይ በኮንቬንሽናል ባንኪንግ መጠቀም የማይፈልጉ የማህበረሰባችን ከባንክ ርቀው ነበር። ይህንን ስለዚህ የኢንትረስት ፍሪ ባንኪንጉን ወደ ፒክቸር ማምጣት ትልቁ የኦሮሚያ ባንክ አንዱ ሌጋሲ ነው። በአሁኑ ሰዓት በኢትዮጵያ ላይ በመስኮትም ሊሆን ይችላል ሙሉ በሙሉ ወለድ ነፃ የሚሰጡ ባንኮች የሰው ኃይል በማበርከትም እንታወቃለን በዚህ ረገድ ማለት ነው። ያም በመሆኑ ዛሬ ወደ 4 የሚሆኑ ሙሉ በሙሉ የወለድ ነፃ አገልግሎት የሚሰጡ ባንኮች ተፈጥረዋል። 13 አካባቢ የሚሆኑ ባንኮች ደግሞ በመስኮት ይህንኑ አገልግሎት ይሰጣሉ እና የእውቀት መገበያያ የልምድ መለዋወጫ ተቋምም ነን ማለት ነው። አሁን በተለያየ ባንክ ያሉት የባንክ ፕሬዚደንቶች ቢያንስ 3-4 ከዚህ ባንክ የወጡ ናቸው እና አቅም ገንብተናል ማለት ነው። አቅም ገንብተናል። እነዚህ ሰዎች አሁን ባንክ ፕሬዚደንቶች ናቸው። በኋላ ደግሞ ሌላ ሴክተር በአገሪቷ ደረጃ ሊመሩ ይችላሉ። ስለዚህ መሪዎችም ሊፈልቁ ይችላልና ይህን ሁሉ ማየት ያስደስታል ማለት ነው። ለራሳችን ብቻ ሳይሆን ደግሞ ለኢንዱስትሪውም የበቃ የሰለጠነ የሰው ኃይል እንደ ሰራተኞቹ ፍላጎት በማቅረብ እንታወቃለን ማለት ነው። የሰራተኞችን ብቻ ሳይሆን የበላይ አመራር የአቅም ግንባታ የማምረት ባህልም አለው ይሄ ቤት። በአሁኑ ሰዓት በሀገሪቱ ውስጥ የተለያዩ ባንኮችን የሚመሩ እኔን ጨምሮ ማለት ነው ወደ 4-5 የሚሆኑ ፕሬዝዳንቶች ከዚህ ቤት የወጡ ናቸው። ይህም ትልቅ ኩራት ነው። መሪ የሚመረትበት ቤትም ነው ማለት ነው ኦሮሚያ ባንክ። በዚህ በ15 ዓመት ውስጥ 4 የባንክ ፕሬዝዳንትን ለኢንዱስትሪው ያበረከተ ባንክ መሆን ማለት ይሄ ትልቅ ፖቴንሻል ነው። ዛሬ ባንካችን ትልልቅ ንብረቶች አፍርቷል። እንደምታየው ይሄ ያለንበት ህንፃ የራሳችን ነው። ትልቅ ህንፃ ነው። የጎማ ቁጠባ ግንባታችን በጥሩ ሁኔታ እየተፋጠነ ነው። የራሳችን የዋና መስሪያ ቤት እንዲኖረን ያደረግነው ጥረትም እንዲሁ ፋና ወጊ ነበር እዚህ ሴክተር ውስጥ። ዛሬ ላይ አሁን የምንጠቀምበትን የዋና መስሪያ ቤት ህንፃ ግዢ እኛንን ቀድመን የገዛ ነው። በአሁኑ ሰዓት ሌሎች ባንኮችም ያንኑ ልምድ ተከትሎ የራሳቸው ዋና መስሪያ ቤት እንዲኖራቸው አድርገዋል። ሀብት በማሰባሰብም እንዲሁ የራሳችን ቋሚ ሀብት እንዲኖረንም እንዲሁ የምናደርጋቸው እንቅስቃሴዎች ጥሩ ናቸው።
አሁን ከምንጠቀምበት የዋና መስሪያ ቤት በተጨማሪ ጎማ ቁጠባ ላይ ባለ 32 ወለል የመካከለኛ ጊዜ የዋና መስሪያ ቤት ህንፃም እንዲሁ እየገነባን ያለ ነው። እንደሚታወቀው ቀደም ብለን ለዋና መስሪያ ቤት የሚውል ህንፃ እዚህ ቦሌ አፍሪካ ጎዳና መንገድ ላይ የሚታወቀው ባለ 13 ወለል ህንፃ ገዝተን እዛ ላይ የባንክ አገልግሎት እየሰጠን ያለ ነው። እንግዲህ በቀጣይ ደግሞ ዋና መስሪያ ቤት ትልቅ ዋና መስሪያ ቤት መሸጋገሪያ ነው የምንለው። መሸጋገሪያ ዋና መስሪያ ቤት መስራት አለብን። ይህ መሸጋገሪያ ዋና መስሪያ ቤት ደግሞ ጎማ ቁጠባ አካባቢ ያለውን መሬት ግንባታ እያከናወን ነው። የግንባታ መጠኑ አሁን ስትራክቸራል ወርኩ እያለቀ ነው የሚገኘው። አሁን ላይ G+16 ላይ ደርሷል። ከስር 5 ቤዝመንቶች አሉ። አንድ ሰሚ ቤዝመንት ጨምሮ ህንፃው እየተሰራ ነው ያለው። ጎማ ቁጠባ አካባቢ እየሰራ ነው ያለው ትራንዚሽናል ሄድኳርተር ባለ 33 ህንፃ አሁን ስትራክቸራል ስራው ሊጠናቀቅ ትንሽ ወራቶች ናቸው የሚቀሩ። ሌሎችም የፕሮጀክት ስራዎች እንዲሁ ይቀጥላሉ ብለን ነው በእነኚህ ኤክሴል ካደረግንና ካፋጠን ያልነውን ቪዥን ማለት ነው ቱ ቢ the first choice of your bank የመጀመሪያው የባንክ ምርጫ ብለን ያስቀምጥነውን ራዕይ ከግብ እናደርሳለን እንላለን። ከገላን ከተማ አስተዳደር 15 ሄክታር ወስደን ስራ እየሰራን ነው። ይህ 15 ሄክታር የዲዛይን ስራው አልቆ ወደ ግንባታ ገብተናል። ይሄም የግንባታውን ስራ ጀምረናል። ይሄ በጣም ትልቅ የሴንተር ኦፍ ኤክሰለንስ እና ኮንቬንሽን ሴንተር ነው የምንለው። እሱን ወደዛ ገብተናል። ይሄም በጣም ትልቅ እምርታ ለባንካችን ያመጣል ብለን እናስባለን። በመጀመሪያው ዙር የስቶር፣ የጋራዥ እና የመኪና ማቆሚያ ፓርኪንግ እየሰራ እንገኛለን። ይህም የግንባታ መጠኑ 70% ደርሷል። ዲጂታል የባንክ አገልግሎቶችን እየሰጠን ነው የምንገኘው። በቅርቡ ደግሞ ኦሮ ዲጂታል የሚባል በአይነቱ ለየት ያለ ለአጠቃቀም ምቹ የሆነ 24 ሰዓት በሳምንት 7 ቀን ደንበኛው የትም ሆኖ ማናቸውንም የባንክ አገልግሎቶች ምቹ በሆነ ሁኔታ በአንድ ማዕቀፍ የሚያገኝበት ፕላትፎርም እንዲሁ በቅርቡ ስራ ላይ እናውላለን። በአሁኑ ጊዜ የሙከራ ትግበራ ላይ ነው ያለው። እሱን ተግባራዊ ስናደርግ አሁንም በሀገሪቱ ውስጥ ካሉ የዲጂታል ፕላትፎርሞች የተሻለውን አገልግሎት ይዘን እንቀርባለን ብዬ ነው የማስበው። ቅርንጫፍ አካባቢ ከደንበኞች ጋር በየጊዜው የሚገናኙ ሰራተኞቻችን ለደንበኞቻችን ተገቢውን ምላሽ እንዲሰጡ፣ ለደንበኞቻችን ተገቢውን አገልግሎት እንዲሰጡ፣ ለደንበኞቻችን የደንበኞቻችን ፍላጎትን ማዕከል ያደረጉ የባንኩን አገልግሎቶችን በትክክል አስተዋውቀው እንዲሸጡ ሊያስችላቸው የሚችል እንደ ሀገርም የመጀመሪያው ነው የምንለው የዩኒቨርሳል ባንከር ሞዴልን በሀገር ውስጥ ካሪኩለም ቀርጸን ለ21 ቀን ስልጠና ሰጠን ሰርቲፋይ እያደረግን ሰራተኞቻችንም ብቃት እንዲኖራቸውና የሰለጠነና ሰርቲፋይድ የሆኑ ሰራተኞቹ ሁነው በደንበኞቻችንን በአግባቡ እንዲያስተናግዱ የሚያስችል ስራ ጀምረናል። ሀገሪቱ ከሚያጋጥማት ፖለቲካዊ፣ ኢኮኖሚያዊ ሁኔታዎች ጋር ራሳችንን እያስማማን የባንካችንን ታማኝነት፣ ጤንነትና ሕግ አክባሪነት ሁሌም እንደ ባህል ጠብቀን ከእለት ወደ እለት እያሻሻልን ዛሬ 15 ዓመት በኋላ ባንካችንን ስናይ በሴክተሩ ውስጥ በጣም ንጹህ፣ ሕግ አክባሪ፣ ጥሩ አገልግሎት የሚሰጥ በሀገር ውስጥም ሆነ በዓለም አቀፍ አገልግሎቶች በተቆጣጣሪ አካል ትልቅ እምነት የሚጣልበት በቁጥጥር መለኪያዎች ከላይ ምርጥ ከሚባሉ በጣት የሚቆጠሩ ባንኮች መካከል አንዱ መሆን ችለናል። በኢትዮጵያ ስታንዳርድ ባንኮች የሚለኩበት ስታንዳርድ ወይም የባንኮች ኪ ፐርፎርማንስ ኢንዲኬተር ብለን በምንወስደው ባንካችን ከዓመት ዓመት እድገት እያሳየ ነው። በእድገት ጎዳና ላይ ነው ያለው። ያም እንግዲህ ማሳያ የሚሆነው ባንካችን ሲመሰረት 14ኛ ባንክ ሆኖ የተመሰረተው አሁን በአንዳንድ ኬፒአይዎች ቶፕ 3 ላይ መጣበት አለ። በአንዳንድ ኬፒአይዎች ቶፕ 5 ቶፕ 6 ያለበት ሁኔታ ስላለ ስለዚህ ባንካችን ከተመሰረተበት ጊዜ አንስቶ ስናይ ትልቅ የእድገት ጎዳና ላይ እንዳለ ቁጥሮች፣ ፋክቶች ይሄን ያስረዳሉ ማለት ነው። የባንክ ትልቁ ሀብት ጤንነቱ ነው እና ንጽህናው።
ህግ አክባሪነቱን እዛ ላይ እንደ ባህል የተለየ አቋም ነው ያለ። የምንሰራው ስራ ጽዱ፣ ህግን ጠብቆ የተሰራ ሳውንድና ሪላያብል መሆኑን ሁሌ ኢንሹር እያደረግን ነው የምንሄደው። ምክንያቱም ስትራቴጂያዊ ግቦቻችንን ረጅም ርቀት ሄደን ማሳካት የምንችለው እነዛን ጠቅቀን እንደ ባህል ጠብቀን ስንሄድ ነው ማለት ነው። ኦሮሚያ ኢንተርናሽናል ባንክ ለእኔ እንደ ልጄ ነው የማየው፣ እንደ ቤቴ ነው የማየው። ብዙ ነገር ያወቅኩበት፣ ብዙም ፕሮፌሽናል እውቀት ያካበትኩበት፣ ብዙ ቻሌንጆች ውስጥ ያለፍኩበት ሁኔታዎች ስለነበሩ፣ ሁለተኛ ይሄ ባንክ እንዲያደግም ብዙ ምኞት ስለነበር ውስጣችን ለዚህ ባንክ ምን እናበርክት የሚል ውስጤ ስለነበረ ያለኝን እውቀት ያለኝን ጉልበት ሳልቆጥብ ለዚህ ባንክ ኮንትሪቢዩት አድርጌያለሁ የሚል እምነት ነው ያለኝ። ሰክሰሱን በጣም ያስደስተኛል። በግሌ እንግዲህ ስለዚህ ባንክ ሲነሳ በእውነት ልዩ ስሜት ነው የሚሰማኝ። የዚህ ባንክ ሰራተኛ ዝም ብሎ ለደሞዝ ወይም ለጥቅም ለማግኘት ብቻ ሳይሆን ለዓላማ የሚሰራ ሰራተኛ ነው ማለት ነው። ከነዚህ ውስጥ አንደኛው አባል በመሆኔ በጣም ኩራትና ደስታ ነው የሚሰማኝ። ኦልሞስት አብዛኛውን የስራ ዘመኔን ያሳለፍኩት እዚህ ኦሮሚያ ባንክ ነው። ከ15 ዓመት በላይ ባንኩ ከተመሰረተ ጀምሮ እዚሁ የሰራው ነው። ይህም ባንክ ሲቀላቀል በጣም ወጣት ነበርኩ። ኦልሞስት ልጅነቴም አልቆ ወደ ሽምግልናም እየሄድን ነው። እዚሁ ባንክ ገባው በኋላ ነው ትዳሬንም የመሰረትኩት ልጆችም ያፈራው። ስለዚህ የባንክ ለእኔ እንደ መስሪያ ቤት ብቻ ሳይሆን እንደ አንድ የኔም አካል አድርጌ ነው የምወስደው። ልጄንና ባንኩን እኔ ለይቼ የማይበት እንትን የለኝም። በዛ ውጣ ውረድ ውስጥ ነበር እሷን አርግዤ የወለድኩትና ደስተኛ ነኝ። እውነቴን ነው የምልህ፣ እንደ አይኔ ብሌን ነው የማየው ማለት ነው። ባንኩን ከልጄ እኩል ነው የምወደው። ዓመታዊ የስራ አፈጻጸማችን ከተወሰኑ ቁልፍ መለኪያዎች አኳያ ማየቱ አይ ቲንክ መልካም ይመስለኛል። ያለፈው ዓመት እንደነገርኳችሁ ኦልሞስት የፕላቲኒየም ዓመት ብለን እንደጀመርነው በዛ ነው ያጠናቀቅነው። እድለኞች ነን ያሰብነውን በማሳካታችን። በዛ ውስጥ የተወሰኑ ቁልፍ መለኪያዎቻችንን ብናይ አምና 103 ተጨማሪ ቅርንጫፎችን ይበልጥ ወደ ደንበኞቻችን ቀርበን አገልግሎታችንን ለማቋደስ መክፈት ችለናል። አዳዲስ ከ1 ሚሊዮን በላይ የሚሆኑ ደንበኞችን መመልመል ችለናል። ይሄ በመቶኛ ሲታይ ወደ 34 በመቶ ነው ከቀደመው ዓመት። የዚህ አጠቃላይ 4.2 ሚሊዮን የሚሆን 4.3 አካባቢ የሚሆን የደንበኛ መሰረት 74 በመቶ የመደበኛ የባንክ አገልግሎት ሲሆን 26 በመቶ ደግሞ የወለድ ነፃ አገልግሎት ደንበኞቻችን ናቸው። ቁጠባን እንዲሁ በ24.4 በመቶ ማሳደግ ችለናል። አሁን ያለው ተቀማጭ ገንዘባችን ከዚህ አኳያ ወደ 54 ቢሊዮን ከፍ ብሏል ማለት ነው። የውጭ ምንዛሬ ግኝትን በተመለከተ እንደ መሰረታዊ እና ቁልፍ ሀብት የእቅዳችንን 102 በመቶ ማሳካት ችለናል። ወደ 371 ሚሊዮን የአሜሪካ ዶላር ነው ማሰባሰቢያ የቻልነው። እድገቱም 33 በመቶ ሲሆን ይሄ በኢትዮጵያ ያሉ የባንክ ኢንዱስትሪ ውስጥ ከሁሉም ባንኮች ከፍተኛው እድገት ሆኖ ተመዝግበዋል። ያለን አጠቃላይ ሀብት ወደ 66 ቢሊዮን ሲሆን እድገቱም ወደ 27 በመቶ አካባቢ ሆኖ ተመዝግቧል። ካፒታላችንም እንዲሁ ወደ 5.4 ቢሊዮን ማደግ ችሏል ማለት ነው። ብድራችንም እንደዚሁ ሁለቱም ማለት ነው መደበኛውና ወለድ ነፃው ወደ 33 በመቶ አድጓል ካለፈው ዓመት። ማህበራዊ ግዴታን ከመወጣት አኳያም ባንካችን ከፊት ተርታ ከሚገኙ ባንኮች መካከል አንዱ ነው። ሰው ሰራሽና የተፈጥሮ አደጋዎች ሲደርሱ በማህበረሰባችን ላይ ቀድሞ ደራሽ ነው። በየጊዜው ሀገር ከምታካሂዳቸው የልማት ፕሮጀክቶች ተሳትፎ በማድረግም እንደዚሁ ሀገራዊ ችግሮችን በመጋራት ባንካችን
ትልቅ ስም ያለው ባንክ ነው። ይሄንንም አብረን ለወደፊቱ እናስቀጥላለን ብለን ነው የምናስበው። እንደሚታወቀው ከዚህ በፊትም በሚዲያ ብዙ ሰዎች አይተው ሊሆን ይችላል። ባንካችን በተለይ በተወሰኑ የሰርቪሶች ላይ ኢንተርናሽናል ትሬድ ሰርቪስ ከውጭ ሀገር ባንኮች ግሎባሊ ሪኮግናይዝድ ሆነው 2 ሽልማት ያገኘበት ነው። ይሄ ምንድን ነው? በተለይ በትሬድ በኢንተርናሽናል ትሬዱ ሰርቪስ ያለንን ኤክሰለንስ፣ ያለንን ንጽህና፣ ያለንን ቶሎ ሪስፖንድ የማድረግ ሪስፖንሲቭነስ ከትልቅ ውስጥ በማስገባት ትዋይስ ነው 2 ነው በ2022 እንዲሁም በ2023 የወርቅም እንዲሁም የዳይመንድ ሽልማት አግኝተናል። ባንካችን በዓለም አቀፍ ንግድ ላይ የሚያሳየውን የላቀ የደንበኞች አገልግሎት ማዕከል አድርጎ ባንካችን በዓለም አቀፍ ደረጃ በተከታታይ እውቅና ማግኘት ችሏል። የመጀመሪያው በ2021-22 የበጀት ዓመት ያገኘነው ሽልማት ነው። አምናም ደግሞ እንዲሁ ይሄን የአገልግሎት አሰጣጣችንን የበለጠ አሻሽለን በማስቀጠላችን ይሄው ድርጅት በፕላቲኒየም ደረጃ ዋንጫና የፕላቲኒየም ዋንጫና ሰርቲፊኬት እውቅና ሊሰጠን ችሏል። በዚህ አጋጣሚ እኛ ባንካችንን የበለጠ ለማስተዋወቅ ባንካችንን ብቻ ሳይሆን የኢትዮጵያን የባንክ ኢንዱስትሪና ሀገራችንንም ጭምር ከፍታዋን አጉልተን ለማሳየት እንደ መልካም አጋጣሚ ተጠቅመንበታል። ማኔጅመንቱ ጠንክሮ እየሰራ ነው። ጧት 1 ሰዓት በደውል ሲሆን ቢሮ ውስጥ ነው የማገኘው። እንደዚህ ቫይሶቹም እንደዚሁ 1 ሰዓት ላይ ገብተዋል። ኦልሬዲ እነሱ ስራ ላይ ሞቅ አድርገው እየሰሩ ነው በዛ ሰዓት እና ይሄ ትልቅነት ነው እና እንዲህ ነው አደራ መቀበል ማለት። የህዝብ አደራ ተቀብሎ መስራት እንደዚህ ነው ተሰርቶ መታየት ያለበት እና አብረን መስራት አለብን። ሁሉም የኢትዮጵያ ህዝብ በዚህ በባንክ ውስጥ መገልገል አለበት። የብድር አገልግሎትም የምክር አገልግሎትም ሁሉንም ከዚህ ባንክ ማግኘት ስለሚችል እዚህ ባንክ ላይ እንዲጠቀም እላለሁ። ባንኩ ሲመሰረት የባንኩ ሞቶ ብለን ያስቀመጥነው ኦሮሚያ ኢንተርናሽናል ባንክ የህዝብ ባንክ ነው ያለው። የህዝብ ባንክ ነው። የህዝብ ባንክ ነው ከተባለ ባለቤቱ ህዝብ ነው። ስለዚህ ህዝቡ ባንኩን እንደ አይኑ ብሌኑ መንከባከብ አለበት፣ አብሮ መስራት አለበት ማለት ነው። ገንዘብ በማስቀመጥ በመበደር ችግሮችም ሲኖሩ ጠጋ ብሎ ምክር በመስጠት በዚህ እንግዲህ እንድታሻሽሉ እንድታደርጉ ብሎ ህዝቡ ከጎኑ መቆም አለበት፣ አብሮ መስራት አለበት። ቢዝነስ የሁሉም ኢንተራክሽን ነው ማለት ነው። ሰራተኛ መኖር አለበት፣ ማኔጅመንት መኖር አለበት፣ ቦርድ ኦፍ ዳይሬክተርስ፣ ከስተመርስ፣ ሼር ሆልደርስ እና ተቆጣጣሪ አካላት መኖር አለባቸው። ያለነሱ ኮንትሪቢሽን አይደለምና ይሄን ረጅም ዓመት ሰክሰስፉሊ መጓዝ ቀርቶ ለተወሰኑ ወራትን መቀጠል አይቻልምና እያደረጋችሁ ያለው ኮንትሪቢሽን ትልቅ ነው። ለዛ እናመሰግናለን። ባንካችን አሁን ለደረሰበት ከፍታ የቦርድ የበላይ አመራር፣ የሁሉም የስራ አመራር አባላትና የመላ ሰራተኛው እንዲሁም ደግሞ የባለ አክሲዮኖች ብሎም የባለ ድርሻዎች ተሳትፎና ድጋፍ የላቀ ስለነበረ እስካሁን ለነበረው አስተዋጽኦ እጅግ አድርገን እያመሰገንን በቀጣይ ጉዞአችንም ደግሞ የበለጠ ተጠናክረን የበለጠ ተበረታተን ባንካችንን ከፍ አድርገን እንድናስቀጥል በዚህ አጋጣሚ ምስጋናና አደራ ማስተላለፍ እፈልጋለሁ። አመሰግናለሁ።